የበረከት ገበሬዋ ታሪክ በሁለት ተቃራኒ እይታዎች የተሞላ ነው። በአንድ በኩል ለሀገር የደማች ትምህርት ቤትና ክሊኒኮችን የገነባች ለሴቶች አርአያ ለመሆን የጣረች የባለ ሀብት ምስል ሲታይ፣ በሌላ በኩል ደግሞ የመንግስት ባለስልጣናትን ስም በመጠቀም በሚሊዮኖች የሚቆጠር የዜጎችን ገንዘብ ያለ አግባብ የሰበሰበች ተጠርጣሪ ተደርጋ ትታያለች። በረከት ገበሬዋ ከስኬት ማማ እስከ እስር ቤት ስቃይ የግፍ ሰለባ ወይስ የማጭበርበር ሴራ? በረከት ወርቁ አደራ በረከት ገበሬዋ በአንድ ወቅት የኢትዮጵያ ሴት ባለሀብቶች ተምሳሌት፣ የታታሪነት መገለጫና ለጠቅላይ ሚኒስትር አብይ አህመድ የነበራትን ጥልቅ ፍቅር ከኔ እድሜ ቀንሶ ለሳቸው ይስጥልኝ በሚል በይፋ በማህበራዊ ሚዲያ የተናገረች ግለሰብ ነበረች። ዛሬ ግን ያ መድረክና ዝና ተቀይሮ በረከት ራሷን የግፍ ሰለባ አድርጋ ትቆጥራለች። ብልጽግና ከእኔ ወሰደ እንጂ እኔ ከመንግስት የወሰድኩት የለም ስትልም በምሬት ትናገራለች። ውድ የውስጥ አዋቂ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁል ጊዜው ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ መጥተናል። በኢትዮጵያ ኪነ ጥበብ ውስጥ በማህበራዊ ሚዲያ እንዲሁም በተለያዩ ዘርፎች የተሰማሩ ታዋቂና ተጽዕኖ ፈጣሪ ግለሰቦች ስራዎችን ከመድረክና ከስክሪን ጀርባ ያሉ ጉዳዮችን በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ማን ናት? በረከት ገበሬዋ ከሀብታምና ከሰለጠነው ሀገር ከአውሮፓ አየርላንድ ወደ ኢትዮጵያ መጥታ በደቡብ ጫካዎች ውስጥ በእርሻ ስራ የተሰማራችና በስራዎቿም በማህበራዊ ሚዲያ እውቅና ያገኘች ሴት ስትሆን ከዚህ ባሻገር በተለያዩ ማህበራዊና ፖለቲካዊ ጉዳዮች እንዲሁም መድረኮች ላይ የማትጠፋ ሴት ናት። በረከት የራሷ ምርቶችን መሸጫ ሱቆች በአዲስ አበባ የተለያዩ አካባቢዎች ላይ በመክፈትና የግብርና ምርቶችን በዝቅተኛ ዋጋ በማቅረብ የምትታወቅ ሲሆን ከዚህ ባሻገር ስላከናወነቻቸው ተግባር ራሷም እንዲህ ስትል ትናገራለች። 3 ትምህርት ቤቶችን ገንብቼ አቅመ ደካማ ህጻናትን ማስተማሬንና እናቶችና ህጻናት በነጻ የሚታከሙበትን ክሊኒክን ማስረከቤን እወቁልኝ ስትል በ55 ሚሊዮን ብር የምገባ ማዕከል በመገንባት አረጋውያንን መጦር፣ በቦረና ድርቅና በጎፋ የመሬት መንሸራተት ወቅት ከፍተኛ ድጋፍ ማድረጓን እወቁልኝ ትላለች። በስራ ላይ ለተጎዱ የፌደራል ፖሊስ አባላት በገንዘብና በቁሳቁስ ድጋፍ ስታደርግ መቆየቷን የምታነሳ ሲሆን ይህም የበረከትን በጎ ገጽታ በመገንባት ረገድ ትልቅ ስምና ትኩረት እንድታገኝ አድርጓታል። የጠቅላይ ሚኒስትሩን የመደመር ትውልድ መጽሐፍ በ50,000 ዩሮ ከፍተኛ በሆነ ገንዘብ በመግዛት ለበጎ አድራጎት መዋሉን መደገፏ ከገዢው ፓርቲና ከመንግስት ጋር ያላትን ቁርኝት የሚያሳይ እንደሆነ የማህበራዊ ሚዲያ ተከታታዮች ይገልጻሉ። በረከትና አዲሱ ክስ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርን፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን እንዲሁም በረከት ገበሬዋን ጨምሮ ሌሎች ግለሰቦች በሀገር አቀፍ ደረጃ ለተፈጠረው የነዳጅ እጥረት ምክንያት በሆነ ከባድ የሙስናና የኮንትሮባንድ ወንጀል ተጠርጥረው ክስ ተመስርቶባቸዋል። የፌደራል ከፍተኛው ፍርድ ቤት ልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ ማየትም የጀመረ ሲሆን በአቃቤ ሕግ ክስ ላይ እንደተመላከተው ባለስልጣናቱ የፍቃድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር ከ466,000 ሊትር በላይ ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርገዋል ይላል የክስ መዝገቡ። ተከሳሿ ወይዘሮ በረከት ከዚህ ቀደምም ለኢንቨስትመንት በሚል ሽፋን በጋምቤላ ክልል ዲማ ከተማ በወጣ የንግድ ፍቃድ ከ100,000 ሊትር በላይ ነዳጅ በቀጥታ ከጅቡቲ በመውሰድ ምንም አይነት የነዳጅ ማከማቻ ወይም ዲፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛውን ነዳጅ 1200 ብር አካባቢ ለወርቅ አምራቾች በህገወጥ መንገድ መሸጧ በክሱ ላይ በዝርዝር ቀርቧል። የእነዚህ ባለስልጣናትና የግለሰቧ ህገወጥ ድርጊት በመንግስት ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት ነው ይላል ክሱ ዝርዝሩን ሲያስረዳ። በረከት በቁጥጥር ስር የዋለችው መንግስትን 8 ሚሊዮን ብር አሳጥተሻል በሚል የነዳጅ ማጭበርበር ወንጀል ነው። ሆኖም የእሷ ምላሽ ከበድ ያለ ነው። እኔን አስረውኝ
በእኔ ስም ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው ትላለች። ለእርሻ ስራ የተፈቀደ 466,000 ሊትር ናፍጣ በሀገሪቱ ላይ እጥረት አስከተለ ተብሎ መከሰሷ መሰረተ ቢስ እንደሆነና እሷ በታሰረችበት ወቅት ሌሎች ግለሰቦች በእሷ ስም የፈጸሙት ድርጊት እንደሆነ ተከራክራለች። በሌላ በኩል ደግሞ ከመንግስትና ከተለያዩ ምንጮች የወጡ መረጃዎች በረከትን በከባድ የማጭበርበር ሰንሰለት ይከሷታል። በድርጅቷ ውስጥ በመቶዎችና በሺዎች የሚቆጠሩ ሰዎችን በተለይም ደግሞ ሴቶችን ከመንግስት ባለስልጣናት ጋር ያላትን ቅርበት እንደ ማስፈራሪያና ማሳመኛ በመጠቀም በሚሊዮኖች የሚቆጠር ብር ሰብስባለች ሲሉ ይወነጅሏታል። እንደ አምባሳደር ሬድዋን ሁሴንና ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ያሉ ከፍተኛ ባለስልጣናትን ስምን በመጥራት ሰዎችን ታሳምን እንደነበረም ይነገራል። በኦሮሚያና በአፋር ክልሎች በኢንቨስትመንት ስም የወሰደቻቸውን መሬቶች በማይታወቁ ውሎች ስም ስታስተላልፍ እንደነበረም ይገለጻል። ከዚህ ቀደም በማጭበርበር ወንጀል ተጠርጥራ ለ2 ወራት ያህል በእስር ላይ የቆየችውና በቅርቡ የተለቀቀችው በረከት እስር ቤት በነበረችበት ወቅት ጤናዋ በከፍተኛ ሁኔታ መጎዳቱን ለእርሷ ቅርበት ያላቸው ምንጮች ተናግረዋል። ለዚህም በምክንያትነት የቀረበው በፖሊስ ሆስፒታል በነበረችበት ወቅት በቂ ሕክምና ባለማግኘቷ እንደሆነ እየተናገሩ ነው። ከደም መርጋት ጋር በተያያዘ ሕይወቷ ለአደጋ ተጋልጦ እንደነበረም የቅርብ ሰዎቿ ገልጸው በጦር ኃይሎች ሪፈራል ሆስፒታል ልዩ ክትትል ስታደርግም ሰንብታለች ብለዋል። ያጋጠሟት ፈተናዎች ግን በረከትን ዳግም በሕግ እንድትጠየቅ ከማድረግ አላተረፏትም። እንደውም ከነዳጅ ጋር ተያይዞ የተመሰረተባትን ክስና ወንጀላ ሐዘኗን በፌስቡክ ገጿ እንዲህ ስትል እንድትገልጽ አድርጓታል። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ በማለት በምሬት ተናግራለች። ፍርድ ቤት 14 ጊዜ ቀርቤ ዳኞች 7 ጊዜ እንድንፈታ ቢወስኑም ይህ ሳይፈጸም መቅረቱ ሕግ የለም በሚል እንዳዝን አድርጎኛልም ብላለች። ማክበር የሴቶችን ቀን ሳይሆን ራሳቸውን ሴቶችን ነው በማለትም ክብሯ እንደተነካም ገልጻለች። ስማቸው በእርሷ የተጠሩ የመንግስት ባለስልጣናት፣ በበጎ አድራጎት ስራዋ የተጠቀሙ የህብረተሰብ ክፍሎች፣ ድጋፏን ያሳየችው ገዢው ፓርቲ ስለቀደመ ስራዋና ስለቀደመ ምግባሯ እንዲሁም አሁን ስለገባችበት ችግር ምልከታቸው ምን ይሆን? የበረከት ገበሬዋ ታሪክ በሁለት ተቃራኒ እይታዎች የተሞላ ነው። በአንድ በኩል ለሀገር የደማች ትምህርት ቤትና ክሊኒኮችን የገነባች ለሴቶች አርአያ ለመሆን የጣረች የባለ ሀብት ምስል ሲታይ፣ በሌላ በኩል ደግሞ የመንግስት ባለስልጣናትን ስም በመጠቀም በሚሊዮኖች የሚቆጠር የዜጎችን ገንዘብ ያለ አግባብ የሰበሰበች ተጠርጣሪ ተደርጋ ትታያለች። እውነቱ ምንም ይሁን ምን በአሁኑ ወቅት በረከት በሕግ ጥላ ስር ቆይታ ጤናዋ አሳሳቢ ደረጃ ላይ መድረሱ ግን የብዙዎችን ትኩረት ስቧል። እናንተስ ውድ የቻናላችን ቤተሰቦች በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየቶቻችሁን አካፍሉን። ለዛሬ የነበረን መረጃ ይህንን ይመስል ነበር። ስላዳመጣችሁን ከልብ እናመሰግናለን። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። እንደዚሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ቸር ያቆየን።